ያቺ በረሮ እንኳን ባግባቡ መግደል ማችልሽ ድምጽሽን ስትሰማ እንደዛ ምትንቀጠቀጠው አሪፍ ናት ሰው ገደለች ምትይ መቼም ይሄኔ አድጋ ሙሉ ሰው ሆነ ይሆናል አይደል? ለምንድን ነው እናቴ እንደዛ ታሰቃየኝ ትጠረኝ? እዝራ ሳይቀር እኛን ሳያጠፋን እኛ ቀድመን እናጠፋዋለን እያልኩሽ። ቆይ እዝራ በእኛ ላይ ምን ለማድረግ አስበው? የዚህ ሴራ ጥንሳሽ አንቺ ነሽ። በእውነት በጣም ነው የማመሰግነው። በጣም ብዙ ወጪ እኮ ነው ያስወጣውሽ። ዝም ብለሽ እኮ ነው በእውነት ለፋሽ። ገና ምን አረኩልሽና ነው? አንቺ እኮ ማለት ልጄን ተንከባክበሽ በችግር ውስጥ ለዚህ ያበቃሻት እኮ እናት ነሽ። ምን ማለትሽ ነው? ይሄ እኮ በገንዘብ የሚተመን ውለታ አይደለም። ሀብል ስለኔ ልጅ አይደለች? አብረን እኮ የኖርነው እድሜ ቀላል አይደለም። አሁን ግን ትክክለኛ ወላጅ እናቷ መታ ስላገኘቻት በእውነት ለሷ ትልቅ እድል ነው። በጣም ደስ ይላል። ስለዚህ ዘሩ ዘነቡ በትክክል ልጄን ወደ እኔ ልትመልሻት ነው? አላውቅም ወይዘሮ ሀና፣ በእውነት ልጅን የሚያክል ነገር አሳልፎ ለሌላ ሰው መስጠት ለኔ በጣም ከባድ ነው። ሀብል እኮ ማለት ለኔ ዝም ብሎ ልጅ አይደለችም፣ እስትንፋሴ ማለት ናት። የእውነት ወይዘሮ ዘነቡ ልጄ እንዳንቺ አይነት ደግና አሳቢ እናት ስላላት እጅግ በጣም ደስ ብሎኛል። ብቻ ይሄን ያደረግሽልኝ ውለታ እንዴት አድርጌ በምን መንገድ ልከፍልሽ እንደምችል አላውቅም። አረ አንቴ ዋናው ፍቅራችን እኮ ነው። እዝራ እንዲሰራ መጣ እዚህ ደግሞ። አሁን እሺ እንዴት አድርጌ ነው ነገሩን ማስቀየሰው? ገንዘቡን እስከማገኝ ድረስ እችን ሴትዮ እንደምንም ብዬ ከዚህ ማስወጣት አለብኝ። ሰላም ወይዘሮ ማን? እንዴ እስራ አስደነከትከኝ እኮ። ቆይ ምን ልሰራ መጣ? እንዴት መጣ እዚህ? ምን ነው ገና ምንም ሳልናገር ተርበተበትሽ? አረ እንዴ እኔ አልተርበተበትኩም። በእርግጥ እቤት ለተፈጠረው ነገር በእውነት በጣም አዝኛለሁ። ያቺን ማትረባ ልጅ ነች አይደለ ሁሉ ነገር እንዲፈጠር ያደረገችው? ሀብልን የማትረባ የምትይው ልጅነቷን ባንቺ ስለተቀማችሁ ሀብል የምታወሪው? እንዴ ምን እያልክ ነው እዝራ? ስለምን ስቃይ ነው የምታወራው? ሀብል ሁሉንም ነገር ነግራኛለች። ስለ ትክክለኛ ወላጅ እናቷ ስላደረግሽባት ነገር። አሁን እዚህ የመጣሁት የተናገረችው ነገር እውነት መሆኑን ካንቺ አንደበት ለመስማት ነው። እውነት ነው። ስለዚህ ጉዳይ ሌላ ጊዜ ተገናኝተን ብናወራ ይሻላል አይሻልም? እኔ ሁሉን ነገር እዚሁ ነው መስማት የምፈልገው። ለመሆኑ እዚህ ከማን ጋር ነበርሽ? ከማን ጋር ነው ተቀምጠሽ ነበር? እንዴ የቷ ሴት? ቆይ አብረን ስንመጣ ጀምሮ ነበርክ ማለት ነው? ተነስተሽ ስትሄጂ እኮ አይቼሻለሁ። ለማንኛውም አብረሽ ስላለችው ሴት ግድ የለኝም፣ ግን የገዛ ልጅሽ ለምን እንደዚህ አድርግሽ እንዳሰቃየሻት መስማት ፈልጋለሁ። ይቅርታ፣ ለካ ሀብል ልጅሽ አይደለች። ቆይ እዝራ ጤነኛ ነህ? ግን የምታወራው ነገር በሙሉ ትክክል አይደለም። ቆይ የተፈጠረ ሌላ ችግር አለ እንዴ? ምን ማለት ነው የተፈጠረ ችግር አለ ማለት? አንቺና ያቺ አጸደ መርዞች እያላችሁ መች ከዛ ቤት መከራና ችግር ጠፍቶ ያውቃል? ከቤት ወጣሁላችሁ አይደል? ጎዳና ወደኩላችሁ። ቆይ ከዚህ በላይ ምን እንደሆነላችሁ ነው የምትፈልጉት? ይሄን አንድ ጥያቄ ብቻ ልጠይቅሽና ካስፈለግሽ ትሄጃለሽ። ሀብልን ገና በሕፃንነቷ ሆስፒታል ውስጥ ተጥለሽ የተገኘሽ ወላጅ አልባ ልጅ ነሽ ያልሻት እውነት ነው? አዎ እውነት ነው። ስለዚህ ነገረች ያለቀሰችው ነገር እውነት ነው ማለት ነው። በሕፃንነቷ ስታደርሽባት የነበረው ነገር እውነት ነበር ማለት ነው? አዎ አድርጌዋለሁ። ቆይ ምንድን ነው እዚህ መታጠቢያ ቤት ውስጥ አንቀል ይገለኝ ነው? ያቺን ማትረባ ምድር ላይ ያለ ስቃይ ሁሉ ይገባታል። ለካ ብለን ይጣ ነበር የደረሰሽ ማለት ነው። አንተ እማዬ ጭራሽ ታለቅስልኛለህ? ማለት በስሎንክ ነው አንተ አትንካ የተባልከው ምግብ አንስተህ የምትበላ። እማዬ በቃ አንቺ ያስቀምጪው ምግብ ከዚህ በኋላ ለካ ማለት ባህስ ተብላ ብሎ ነው። እባክሽ እማዬ በፍጹም
ተቃጠል። እኔንም እንደዚህ ነው ውስጤን ቀጥል ያደረገኝ። ተቃጠል ይታወቃ ስለዚህ አብል የነገረችን ነገር በሙሉ እውነት ነው ማለት ነው። በህፃንነቷ ይደርስባት የነበረው ያ ሁሉ ነገር እውነት ነው ማለት ነው። ሀብል እንዴት ነው ግን ሁልጊዜ ፊትሽን እያየሁ በመከራና በስቃይ ውስጥ የኖረ ምስኪን ሴት መሆንሽን ያልተረዳሁት? እንዴት ነው ከሌሎች ሴቶች የተለየሽው? የኔን አይነት ዕጣ ፈንታ የደረሰብሽ ሴት መሆንሽን ያልተገለጠልኝ? አስወጣሻለሁ። የሚከፈለውን መስዋዕትነት ሁሉ ከፍዬ ህይወቴን ሰጥቼ ቢሆን ከዚያ ጨለማ እስር ቤት አስወጣሻለሁ። እባክሽን በጣም ይቅርታ አድርጊልኝ። ቆይ ግን እርግጠኛ ነሽ ወይዘሮ ዘነቡ? ከሆቴል ራሱ እኮ በጣም እያጣደፍሽ ነው ያስወጣሽኝ። ደህና ነሽ ግን? በጣም ይቅርታ ወይዘሮ ሀና፣ አስጨነቅኩሽ አይደለ? የሆነ ነገር ያስደነገጠሽ ያለ እኮ ነው የምትመስዪው። እኔ እኮ እንደዚህ አይነት ትልቅ ሆቴል ገብቼ ስለማላቅ ለዛ ነው። በዛ ላይ ደግሞ በጣም አቅልሽልሽኝ። እኔ ሙቀቱ ይሁን ምን ይሁን አላውቅም። ሰው ፊት እኮ እንዳላወቅሽ ብዬ እኮ ነው። ለዛ ነው። እሺ ቆይ አሁን መኪና ውስጥ ስትገቢ ሳልተረጋጋሽ? አዎ አታስቢ፣ አሁን በጣም ደህና ነኝ። ኧረ በጣም ደህና ነኝ። ለማንኛውም ለእኔ ለአንቺ ለሀብል የሚሆን ቆንጆ ገዝታው አዘጋጅቻለሁ። ቆይ ግን ሀብል ከ3 ቀን በኋላ ነው አይደል ከገዳም ትመጣለች ያልሽኝ? አዎ ያው እንደነገረችኝ ከሆነ ከ3 እስከ 4 ቀን ቆያለሁ ነበር ያለች። ልጅሽን ለማየት በጣም የጓጓሽ ትመስያለሽ። በጣም ነው እንጂ የጓጓሁት። መቼም ይሄኔ አድጋ በቃ ሙሉ ሰው ሆና ይሆናል አይደል? በጣም ትልቅና ቆንጆዬ ልጅ ሆናልሻለች። እንዴት እንደምታምር ብታይ። ቆይ ግን ለመሆኑ መልኳት እኔን ትመስላለች? እኔን ትመስላለች? ትቀራረባላችሁ። በአንዳንድ ነገሮች ደግሞ በጣም ትመሳሰላላችሁ። ወይ ምናልባት ደግሞ ወደ አባቷ አዘንብላ ሊሆንም ይችላል፣ አላውቅም። ግን እንደው ቸኩልሻት በይኝና ስለ አባቷ ግን ምንም ያልሽኝ ነገር የለም። ቆይ ማን ነው አባቷ? አታስቢ፣ እሱን እስቲ በሂደት ሌላ ጊዜ አብረን እናየዋለን። ለመሆኑ ግን አሁን የልጄ ፎቶ እጅሽ ላይ ይኖርሻል? ለማየት እኮ በጣም ነው የጓጓሁት። አረ አለ እንዴ የልጄ ፎቶ አይደል እንዴ? ለብቻዋም የተነሳችው አብረንም የተነሳ ነው። እንደገና ደግሞ በየገዳማቱ ስትዞር ነጠላ ለብሳ የተነሳችው አለ። ሁሉንም ጠቅላላ አድርጌ ያበጣልሻለሁ። እሺ ለቤት ስለሆነ ነው አሁን። እኔ ግን በቃ አሁን ቢሆን ነበር የፈለኩት። እሺ በቃ ነገም ቢሆን በትዕግስት እጠብቃለሁ። አዎ ነገ ይሻላል። ያው አንቺም ከመንገድ አይደል የመጣሽው? እርፍ በይና ነገ ሁሉንም ሰብሰብ አድርጌ ያመጣልሻለሁ። እሺ ለመሆኑ ግን ዛሬ ለምን ወደ ገዝታው ሰብረሽኝ አትመጪም? ልጄን አብረን ሆነን እንድንቀበላት ፈልጌ ነበር። ግን ደግሞ ማነሽ ብትለኝ በድንገት እናትሽ ነኝ ብላት። ይቅርታ እባክሽን፣ በጣም ስሜታዊነት አበዛው መሰለኝ። ኧረ እህቴ እንዴ ምንም ይቅርታ አያስፈልገውም። እኔ ሁሉንም ነገር አስተካክዬ ራሴ አገናኛቸዋለሁ። እሺ በቃ እንገናኛለን። እኔም ቤት ገብቼ የምሰራው ስራ አለኝ። እሺ በቃ ደህና ዋይ። ቆይ እንዴ እቺን ያዣት። እሺ ለአንዳንድ ነገር ትሆንሻለሽ ብዬ። ውይ ኧረ አያስፈልግም ነበር እንዴ። ቆይ ብሩ ግን አልበዛም? በጣም በዛ እንዴ። ገና ምን አይተሽ ለልጄ ህይወት እንደደረስሽላት ሁሉ ገና ሙሉ በሙሉ ህይወትሽን ነው የምቀይረው። አይገርምም? ሀብል አሁን በማን እንደወጣች ገባኝ። እንደዚህ ደግና ሀሳቢ የሆነችው ለካ ባንቺ ወጣ ነው። ለማንኛውም እሺ በቃ ነይ ልሂድ። ደህና ዋይ። ገና ምን አይተሽ ልጄን ተንከባክበሽ እንዳሳደግሽልኝ ውለታሽን ከፍልሻለሁ። እማዬ እንዳንቺ ጨካኝ አስተዳደግ ቢሆን ኖሮ ይህን ሰው ነው ነበር። እኔ ግን እዛ ደግ ሰው ብቻ ያባቱ ልጅ። አባዬ አሁን
ለምን ማታናገረኝም እንዴ? ለነገሩ እዚህ ምድር ላይ ያለ ብቸኛ ልጅ እዝራ ነው አይደለ? እኔ ልጅ አይደለሁም አይደለ? እገሌ ልጄ ነው እገሌ ልጄ አይደለም ብዬ አንድ ቀን ከአንድ ቤት ወጥቶ አያውቅም። ግን ደግሞ አንድ ቀን እንዳንቺ እዝራ አንገቴን አስደፍቶኝ ያውቃል። ይሄን ደግሞ አንቺ ራስሽ ጠንቅሽ ታውቂዋለሽ። እኔ ግን ሁሌ እንዳሳፈርኩ ነው አይደለ? ለነገሩ እኔን የምትረዳኝ እናቴ ብቻ ነበረች። ድሮ ልጅ እያለሁ እናቴ ምን ያክል እዝራን ትጠላውና ታሰቃየው እንደነበረ በደንብ አስታውሳለሁ። አሁን ሳስበው እናቴ ትክክል ናት። ሁለተኛ ስለ እዝራ ክፉ ነገር እንዳታወሪ። ባወራ ምን ልታረገኝ ነው? ንገረኝ፣ ምን ልታደርገኝ ነው? ሜርሲ ምንድን ነው? ምን ሆናችሁ ነው? አንቺ ሜርሲ ምን ሆናችሁ ነው? አታስመስይ እባክሽ። ልጅቷ ከአንቺ ጋር መመካከርና መዋል ከጀመረች ነው እንደዚህ ተበላሽታ የቀረችው። ለነገሩ ቶ እኔ ላይ ሲሆንማ ሁላችሁም ትበረታላችሁ። ምን ላድርግ? ቆርጬ ያልጥልሽ ስጋ ይሆንሽ። ግን ይኸውልሽ ትዕግስቴ ተሟጦ ያለቀቀ የቤተሰቦቼን ቀልጥ አልምርሽ። ቆይ ሜርሲ አባትሽ ምን ልትይው ነበር? ያንን ትልቁ ሚስጥር ልነግርሽ ብቻ ባልሆነ ይህ መጥፎ እውነት ለብቻዬ መሸከም አቃተኝ አክስቴ። እዝራ ወንድሜ አይደለም ብሎ አምኖ መቀበሉ ለእኔ በጣም የሞት ያክል ነው የከበደኝ። ሜርሲ ታዲያ እኮ ይሄ መፍትሄው ቀስ እያልሽ ለጭንቅላትሽ እየነገርሽ ትላመጇለሽ። በቃ ይሄ ብቻ ነው መፍትሄው። ያ ወንድም ተብዬሽ ምን አይነት ስግብግብ ጨካኝ ሰው እንደሆነ በደንብ ሲገባሽ የዛን ጊዜ ከልብሽ ውልቅ አርግ ትጥዋለሽ። እሺ አሁን ደግሞ ምን እያልሽ ነው አክስቴ? አባትሽ እንዲታሞ ባለበት ሰዓት ላይ ምን ብሎ ነግሮት ምን ብሎ መክሮት እንደሆነ ባናቅም ይሄው የቤቱ ንብረት እንዳለ ጠቅላላ በሱ ስም አድርጎታል። ምን እንደነገርሽ እዝራ እኮ እኛን የማጥፋት ስራውን በስውር ጀምሯል። ሜርሲ እኔ ከዚህ ቤት በቶሎ እንደወጣ ማስጠንቀቂያ ተሰጥቶኛል። እስኪ ንገረኝ፣ ነገ ደግሞ አንቺ ከዚህ ቤት እንደማትባረሪ ምን ዋስትና አለሽ? በእርግጥ ምንም ማረጋገጫ የለኝም። አጅሪት እኔ ለስንት ነገር እፈልግሻለሁ። አንቺ በቃ ከዚህ ድንጋይ አልጠፋም አልሽ አይደል እንዴ? ዜዶ አንቺ አዲሱ ትዳር ይልል እኔ ተመቸሽ። ነገሩ እንዴት አይመች? ልጅሽንም እዛ ዲታ ቤት ከተትሻታ። ባክሽ እኔ ከባሌ ተፋትቻለሁ። አራዳ እኮ ነሽ ዜድዬ። ስለዚህ በሙድ ልጅሽን ከተሽ አንቺ ወጣሽ ማለት ነው። እና ታዲያ አሁን ያቺ ልጅሽ በምትወረውርልሽ ሳንቲም ነው የምትተዳደሪ? ሀብል እኮ ሰው ገላለች ተብላ ተጠርጥራ እስር ቤት ገብታለች። አራት አስቂኝ። እሷ ናት ሰው የምትገለው? መቼም በሳቅ መሆን አለበት የገደለቻቸው። ኩኩሻ ቀልድና ሳቁን አሁን ለሌላ ጊዜ እናቆየው። አሁን የምር ነው እያወራ ያለሁት። እና ያቺ በረሮ እንኳን በአግባቡ መግደል የማትችል ልጅ ድምጽሽን ስትሰማ እንደዛ የምትንቀጠቀጠው ልጅ ናት ሰው ገደለች የምትይ? አሁን ይሄን ለሌላ ጊዜ እናቆየውና እኔና አንቺ ስለምንጀምረው አዲስ ቢዝነስ እናውራ። እሺ በቃ ወደ ጉዳይሽ መግባት ትችያለሽ። ይኸውልሽ ኩኩሻ ከዚህ ሰዓት ጀምሮ ከምንም አይነት ሱስ የጸዳ መሆን አለብሽ። አዲሱ ስራችን ይሄንን አይፈቅድም። እንዴ አልገባኝም። ይኸውልሽ ይሄ የወንድ የሆነ አለባበስሽን ወደዛ ትጤና ቀሚስ ምናምን ትለብሻለሽ። ከዛ ከላይ ደግሞ ነጠላሽን ደረብ ታደርጊያለሽ። ረጭዌ ይቅርታ ግን ዜድዬ የሆነ የተጠቃቀምሽው ምናምን ነገር አለ እንዴ? የሀብል ወላጅ እናት ከ23 አመት በኋላ እሷን ፈልጋ ከካናዳ መጣለች እኮ። አንቺ ራስሽ ካናዳ ሄደሽ የፕሌን ትኬት ቆርጠሽ ተመልሰሽ መጣሽ ማለት ነው? ያው ማለቴ ማዘሩ አንቺ ነሽ ብዬ ነው። እኔ ትክክለኛ የሀብል እናት አይደለሁም። ምን? የሀብል ትክክለኛ ወላጅ ያቺ ከካናዳ የመጣችው ሴት ናት። ለነገሩ ትክክለኛ እናቷ ነኝ ብትይ ነበር የሚገርመኝ። ትዝ ይልሻል ድሮ ስትሳሳት በቢንሳ ነበር ጆሮዋ የምቆነጥጫት። ይኸውልሽ ኩኩሻ ስላለፈው ጊዜ መቀባጠሩን ተይና ስለ አዲስ ስራ ተዘጋጅ። አንቺ መልክሽና ቁመናሽ ከሀብል ጋር ስለምትመሳሰይ ነው አንቺን የመረጥኩሽ እንጂ ሌላ ተዋናይ አጥቻ አይደለም። አንቺ ከምርሽ ነው እንዴ ያወራሽ ያለሽ? ነው ድራማ ምናምን መሞካከርሽ ነው? አዎ ከምሬን ነው። እናቷ ከ23 አመት በኋላ ልጇን ፈልጋ ብዙ ገንዘብ ይዛ መጣለች። ሀብል ደግሞ በዚህ ሰዓት እስር ቤት ናት። እኔ ሀብል ነኝ ብለሽ ሄደሽ ትተዋወቂያታለሽ። እርግጠኛ ነሽ ግን አሁን ፊልም ምናምን እየሰራን አይደለም አይደል? በእርግጥ መተወን ከቻልሽ ከዚህ በፊት አይተሽውም ሆነ በህልምሽ አስበሽው የማታውቂው ገንዘብ ላይ ነው የምትወድቂው። በአጭሩ በአንድ ጀንበር ሚሊዮነር ትሆኛለሽ ማለት ነው።
ጥዬ ጠፋሁ አይደል? ይቅር በለኝ የኔ አባት። ምን አይነት አስቸጋሪና መጥፎ ሁኔታ ውስጥ ምን አይነት የውስጥን ውስጥ እንዳለ በግልጽ ያስታውቃለች። አይዞህ አባዬ። ሀብል እስር ቤት እያለች በፍጹም ላስታውስ የማልፈልገው ያንን የልጅነት ስቄን በድጋሚ አስታወሰች። ለካ እሷም እንደኔ በመከራ ያደገች ልጅ። አልገባኝም ዝራ፣ ዛሬ ሀብል ምን ነግረህ ነው እንደዚህ ሆንከው? እውነቴን ነው አባዬ። ሀብል እውነተኛ ታሪኳን ነው የነገረችኝ። ደግሞ እንዴት እንደምታሳዝን። ሀብልን እኮ እንዲህ ስታያት በህይወቷ ብዙ መከራና ስቃይ አልፋ እዚህ የደረሰች ምስኪን ልጅ መሆኗ ታስታውቃለች። ይቅርታ አባዬ፣ ይህም መጥፎ ነገር በዚህ ሳምንት ማንሳቴ እባክህ እንዳትቀየም። ቆይ ግን ለምንድን ነው እናቴ እንደዛ ታሰቃየኝና ትጠላኝ ነበር? ወይስ እሷም እንደ ሀብል ታሪክ ወላጅ እናቴ ስላልሆነች ነው? ምን እያልክ ነው ዝራ? ሜርሲ የኔ ቆንጆ፣ ምንድን ነው እሱ? እያለቀሽ ነው እንዴ? በያቁሚ ደግሞ ቀን ሙሉ ምግብ የሚባል ነገር አልበላሽ። ታውቂያለሽ አክስቴ፣ እማዬ ልጆች እያለን እዝራን ለይታ እንደዛ ስታሰቃየው በጣም አዝንለት ነበር። በዛ በልጅነት አንደበቴ ለምን እሱ እንደምታሰቃየው ደጋግሜ ጠይቃት ነበር። መልስ ግን አልነበረው። የኔ ቆንጆ፣ ማን ያውቃል? እናትሽ ይሄኔ ሲያድግ እንደዚህ ክፉ አረመኔ ጨካኝ እንደሚሆን ቀድሞ ታውቃት ይሆናል። ከዚህ ከረጅም ዓመት በኋላ እንዴት እናትህ መሆኗን ትጠራጠራለህ? ይቅርታ አባዬ፣ እውነተኛ ፍቅርና ርኅራኄ ያገኘሁት ባንተ ነው። ቢሆንም ግን አሁንም ቢሆን እናቴን አልጠላትም። እያሰቃየችኝም ቢሆን በህይወት አብራኝ ብትቆይ ደስ ይለኝ ነበር። ይልቅ አሁን ሀብል እንዴት ናት? ጠበቃው ከዛ እስር ቤት ለማስወጣት እየታገልኩኝ ነው ብሎኛል። አታስብ አባዬ፣ የገዛ ሚስቴን ከዛ መጥፎ ነገር ውስጥ ራሴው ነው የማስወጣት። ሚስቴን ያልከው ዝራ? አዎ ሚስቴን ይቻልኩት። ሀብል ከማንምና ከምን ጊዜውም በላይ አሁን ታስፈልገኛለች። በህይወቴ ውስጥ እሷ ነች የምታስፈልገኝ። መቼም አሁን ሰክረ ስለሆነ አይደለም አይደል እንደዚህ እያወራኝ ያለው? እንግዲህ ያው ይበልጥ ደስ እንደ ሌላ እውነት ልጨምርልኝ አባዬ፣ ከሚስቴ ፍቅር እየያዘኝ ነው። እውነት ከሀብል ፍቅር እየያዘኝ ነው። አሁን ላይ ባይሙሬ እና ደግሞ በየሄድኩበት ማስታውሶ እሷን ብቻ ነው። የእውነት ዝራ፣ ይህን የመሰለ የምስራች ከአንተ አንደበት በመስማቴ በጣም ደስ ብሎኛል። በላውን ዝራ፣ ስካሩ እንዲለቅ ወደ ክፍል ወስጄ አረፍ በልበት። አባዬ፣ ዛሬ ከአንተ ጋር ብተኛ ቅር ይላል? ለምን ቅር ይለኛል ልጄ? አባዬ፣ ልጅ እያለሁ እናቴ ከመታችኝና ካሰቃየችኝ በኋላ አንተ ድብቅ አድርገህ ወደ ክፍል ወስደህ አሻሽተህ እንደምታስተኘኝ እባክህ ዛሬም እንደ ልጅነት ያስተኘኝ። የእናትህን ያ መጥፎ ታሪክ ዳግም እንዳናነሳው ተማምለን ነበር አይደል እንዴ ዝራ? ዛሬ የሀብልን ታሪክ ከራሷ አንደበት ስሰማ ነው እኔም የቆየ ህመሜ ከውስጥ የተቀሰቀሰብኝ። ደህና በውስጤ እያስታመምኩት ነበር። አይዞ ዝራ፣ አባት ሁልጊዜም ከጎን ነው። እባክህ አባዬ፣ ቶሎ እንዳትሞትብኝ። አንተን አጥቼ እዚህ ለአንድ ሰከንድ እንኳን መቆየት አልችልም። እሱንማ የሰውን እድሜ የሚወሰነው ፈጣሪ ነው። ይልቅ ሀብልን የመሰለ የህይወት አጋር ከጎን ተክቼልሃለሁ። እባክህ
በፍጥነት ግዛ ካለችበት እስር ቤት አስወጣትና እኔ ከመሞት በፊት የልጅ አሳይ። ያው ደግሞ እስከዛው ድረስ ፈጣሪ ካደረሰኝ ማለቴ ነው። ትደርሳለህ አባዬ። ረጅም እድሜ ነው የምትቆየው። ቆይ እነዛ ዶክተሮች ማን ስለሆኑ ነው ያንተን እድሜ በወራት የሚወስኑት? የሰው እድሜ ደግሞ የሚወስነው አንድ ፈጣሪ ብቻ ነው። አንድ ፈጣሪ። ግን እኮ አክስቴ እኔ በጣም አዝነለት ነበር። እስኪ ንገሪኝ፣ የትኛው ወንድም ነው እህቱ ወንጀለኛ እንኳን ብትሆን ለህግ አሳልፎ የሚሰጠው? የልጅነታችንን ፎቶ ያለው ነበር። ያኔ እኮ በጣም ነበር የምንዋደደው። እሱማ ሲያድግ ክፉ አረመኔ ጨካኝና ትክክለኛው ማንነት ወጣበት እንጂ ሚርሲ ልጅ እያለማ ምንም የማያውቅ የዋህ ምስኪን ነበር። ታውቂያለሽ ሚርሲ፣ አሁን ላይ ስለ ወንድሜ እስክንድር የሆነ ነገር እየጠረጠርኩ ነው። ምንድን ነው ደግሞ የጠረጠርሽው? ቆይ ሆን ብሎ አውቁ ያለውን ንብረት በጠቅላላ ለእዝራ ለማውረስ ብሎ ቢሆንስ? እንደዚህ ታምም ያለው ልሞት ትንሽ ቀን ይቀረኝ ምናምን እያለ እየዋሸ ነው ያለው። ምን አባዬ እንደዚህ ያደርጋል ብለሽ ነው የምታስቢው? ልክ ነሽ እኮ። በእርግጥ ሙሉ ለሙሉ እርግጠኛ አይደለሁም፣ ግን ደግሞ ሚርሲ መጠርጠሩ አይከፋም። እኔ ወርስ አይምሮ መሸከም ከሚችለው በላይ እየሆነብኝ ነው። እንደውም ታውቂያለሽ ይሄንን መጥፎ ሀሳብ አባትሽ ጭንቅላት ውስጥ የከተተው ያ እዝራ ተብዬ ከይስ የሆነ ወንድምሽ ነው የሚመስለኝ። አታስቢ፣ ምንም ነገር አትጨነቂ። እኔ አክስትሽ እስከ መጨረሻው ድረስ ከጎንሽ ነኝ። ስሚ ደግሞ እዚህ ቤት ውስጥ ያንቺን መብት ሀብትም ሆነ ንብረት ማንም ሰው ሊቀማሽ አይችልም። ያ ዲቃላም ቢሆን ማለት ነው። እባክሽን አክስቴ ቢያንስ ይሄንን መጥፎ ስም እኔ ፊት ለፊት አትጠቀሚ። ሜርሲ፣ የግድ በአሁኑ ሰዓት እውነታውን ፊት ለፊት መጋፈጥ አለብሽ። እውነቱን ልንገርሽ፣ አያድርገውና ፈጣሪ አባትሽ የሆነ ነገር ቢሆንና ቢሞት እመኚኝ ባዶ እጅሽን ጎዳና ላይ መውደቅሽ። አልገባኝም። ምን ለማድረግ? አዎ አሁን ገና ትክክለኛና አስፈላጊ ጥያቄ ጠየቅሽ። ትሰሚኛለሽ? ከአሁን በኋላ ሁለታችንም አይናችንም ሆነ ትኩረታችን እዝራ ላይ ነው መሆን ያለበት እያልኩሽ ነው። እዝራ ሳይቀድመን እኛን ሳያጠፋን እኛ ቀድመን እናጠፋዋለን እያልኩሽ ነው። ሳይቀድመን? እስቲ ቆይ እዝራ በእኛ ላይ ምን ለማድረግ አስቧል? ይኸውልሽ ሜርሲ፣ አንቺን እንደገና ወንጀለኛ አስብሎ እስር ቤት ሊያስወረውርሽ በሚስጥር ከጠበቃዎች ጋር እየተነጋገረ ነው ያለው። ማለት አልገባኝም። ሀብልን ከእስር ቤት ሊያስወጣት ነው እያልሽኝ ነው? ግን እኮ እሷንም ቢሆን በጣም ይጠላታል። አይምሰልሽ፣ እዝራ መቼም ሀብልን ጠልቷት አያውቅም። እኛ ፊት ለፊት እያስመሰለ ነው ያለው። እያስመሰለ? እንደውም ልንገርሽ፣ እዝራ እዚህ ቤት ውስጥ ሀብልን ሳያስገባት በፊት ነው በውጪ እንደሚወዳት እንደሚያፈቅራት የጠረጠርኩ ያለሁት። አሁንስ የማይመስል ነገር ነው እያወራሽ ያለሽ አክስቴ። ስለዚህ እሱ ከማን ጋር እያሴረ ነው እያልሽኝ ነው? አሁን እኔ እያወራ ያለሁት ስለ እዝራና ስለ ሀብል ሴራ ብቻ ነው። ሜርሲዬ፣ ሌቦች ሲሰርቁ ይስማማሉ፣ ልክ ግን ሊካፈሉ ሲሉ ይጣላሉ ሲባል ሰምተሽ አታውቂም? እስቲ ዝም ብለሽ አስቢው። ምናልባት መነንን ከጨዋታ ውጭ አድርጓት ቢሆንስ? እባክሽ አክስቴ፣ የምትናገሪውን ነገር እያሰብሽ ተናገሪ። አየሽ፣ እኔ አክስትሽ ሁሌ ተጠራጣሪ። ለዚህ ነው ነገሮች ሳይበላሹብሽ አንቺም ልክ እንደ አክስትሽ ተጠራጣሪ መሆን አለብሽ እምልሽ። እንደዛ ከሆነማ ነገውን አባቴ የሚደርሰኝን የገንዘብ ድርሻ ስጣይ ማለት አለብኝ። አይ ሚርሲዬ፣ እስክንድር ላንቺ ሀብትና ንብረት ሊያወርስሽ ይቅርና ለራሱ እዚህ ቤት ውስጥ ለመኖር ዋስትና የለው። አየሽ፣ ለዚህ ነው እዝራ ሳይቀድመን እኛ መቅደም አለብን እምልሽ። ምንድነው አንቺ እንዴ? ኧረ እርገጩ በስነ ስርዓት ራመድ በይ። አቦ ዜዶ በቃ ነው ያልቻልኩበትም። ቀሚስ ለብሻት አይተሽኝ ታውቂያለሽ እንዴ? እጅሽን ደግሞ ከላይሽ ላይ አውርጂ። በስነ ስርዓት ራመድ በይ። ኧረ ዜዶ በእናትሽ በጣም ነው የሚጨንቀው። ቀሚስ እኮ ነው። ይኸውልሽ ኩኩሻ፣ ሁለት ወዶ አይቻልም። ሚሊዮነር መሆን ከፈለግሽ ይሄን ነገር ማድረግ አለብሽ። እኔ እኮ አሰብኩት ቀሚስ ላይ ተሰቅዬ እዛ ላይ ደግሞ ትልቅ ታኮ ጫማ አድርጌ። አቦ በእናትሽ እንዴ! መቼ ነው ሀብል? ቆይ ታኮ ጫማ ላይ ተሰቅላ ያየሻት? ያው ነው። አስቢ ውስጥ ቀሚስ አድርጌ እሱ ላይ ነጠላ አድርጌበት ደግሞ እንደ ፋራ ጭንቅላቴ ላይ ጠምጥሜ። አቦ በእናትሽ
እኔ ኧረ ይሄ ነገር በፍጹም ይሆን አይመስለኝም። እንደዛ ካልሽ ሌላ ሰው ብፈልግ ይሻለኛል። እንዴ ዜዶ ደግሞ ኧረ እኔ ያለው ሌላ ሰው ልፈልጊ ነው እንዴ? እንደምንም ብዬ ሞክራለሁ። ይኸውልሽ ኩኩሻ ሲጀመር እዚህ ጋር ሆናለሁ ሳይሆን አደርጋለሁ እንድትይኝ ነው የምፈልገው። እንዴ ለእናትሽ እኮ በ3ና በ4ኛው ቀን ከገዳም ትመጣለች እኮ ብዬ ነው የነገርኳት እኮ ዜዶኒ ኩኩሻ ያቺን ጭምት ሴት ለመምሰል 4 ዓመት ራሱ ቢሰጠኝ አይበቃኝ። ለነገሩ ለእንደኔ አይነቱ አራዳ ልጅ ምስኪንና ፋራው ነው እንደመተወን ምን የሚከብድ ነገር አለ? ይኸውልሽ ኩኩሻ መጀመሪያ ይሄ የሰፈር አራዳ የምትይውን ቋንቋ ብታቆም ይሻልሻል። ለነገሩ እኔ ነኝ ጥፋተኛ። ይሄንን ነገር መናገር ነበረብኝ። እንደዛ ብታረጊማ ገላግለሽኝ ነበር። አስበሽዋል? ገና ስሾፋት ማዘሯ ምን ሆነሽ ነው በጮጫነት የጠለሽኝ ላሽ ያልሽው ነበር ምላት። ከዛ ወደ ገደለው ነበር ምን ገባው። ምን ላድርግ ልጄን አበላሽሻት ብላ ደግሞ እንዳትቆጣኝ ፈራው። እኔ እኮ በአካል ከሀብል ጋር ስለምትቀራረቢ ነው እንጂ ሌላ ደሃ ሴት መፈለግ አቅቶኝ አይደለም። እና አስሬ ሌላ ሴት ምትፈይ በቃ ሰራዋለሁ አልኩሻ እንዴ። ይኸውልሽ ኩኩሻ በትክክል ይሄን ነገር ከሰራሽ ትልቅ ገንዘብ እንደምናገኝ ነው የምነግርሽ። ይኸውልሽ ይሄን ነገር በስነ ስርዓት አግዥኝ በቃ። አታስቢ ዜዱዬ፣ ምን ቢያቅተኝ ያቺን ፋራ ልጅ መሆን አያቅተኝ። አስታውሽ ኩኩሻ ያቺ ባለሀብት ትንሽ ከተጠራጠረች ዲኤንኤ ትመርመር ማለቱ አይቀርም። ያኔ ከተያዘን እስር ቤት ነው የምንወረወራት። ቆይ ግን አሁንስ ያን ምርመራ እናርጋ ለማለቷን በምን እርግጠኛ ሆንሽ? አታስቢ ኩኩሻ አሁን የነገርኳትን ውሸት ሙሉ በሙሉ አምና ተቀብላኛለች። ለነገሩ ባለችኝ 3 እና 4 ቀን ቤት ውስጥ ልምምዴን ጨርሼ ያቺን ጭምት ሀብል መሆን አያቅተኝ። ኩኩሻ ሙሉ በሙሉ እርግጠኛ እንድትሆኝልኝ ነው የምፈልገው። ኧረ ዜዶ እርግጠኛ ነኝ አልኩሽ እኮ። ይልቅ ሀብል ሸቤ ሆና ስለዚህ ነገር እንዳትሰማ። ኩኩሻ ስንቴ ነው የምነግርሽ? አሁን እኮ ሀብል በሰው መግደል ተጠርጥራ ወህኒ ወርዳለች እያልኩሽ አይደል እንዴ? እኔ እኮ ታዲያ ሰፈር ወረኛ ስለሆነ ሄደው ሹክ እንዳይሏት ብዬ ነው። ግን በቃ የራሷ ጉዳይ ባክሽ። ይኸውልሽ ኩኩሻ አንቺ ገንዘቡን ለማግኘት ብቂ እንጂ እዚህ ሰፈር ውስጥ ቆይ ምን እንሰራለን? እና ዜዶ ሰፈር ምናምን ቀይረን ሀብታሞች ሰፈር ልንሰምጥ ነው እያልሽ ነው? ኧረ ዜዶ አሁንስ የሌለ ነው የጓጓሁት። ቆይ ለመሆኑ ኬዙን ከያዘው መርማሪ ጋር በአግባቡ ዛሬ አወራችሁ? አዎ እኔ ጋር የነበረውን መረጃ ማስረጃ ዛሬ ጠዋት ለመርማሪው ሰጥቼዋለሁ። አባዬ ድንገት ያ ቢኒያም የተባለው ልጅ ድንገት ቃሉን ቀይሮ ሀብል ነች የገደለችው ያለው የታናሽ እህቱን ህይወት ለማትረፍ እንደሆነ ፖሊሶች ተረድተውታል። እና እኔ እንደገመትኩት ከጉዳዩ ጀርባ ያለችው የገዛ ልጅ ሜርሲ ነች ማለት ነው። እንግዲህ አንተም ሜርሲ ስለ ግድያው በስልክ ስታወራ ሰምታ አረጋግጣለህ። እሺ እባክህ አሁንም እኔን ወደዛ እስር ቤት ለመመለስ ከአባቴ ጋር እየዶለትክብኝ ነው? ሜርሲ እኔን ነው በድፍረት እንዲያወራሽኝ ያለሽው? ምን ነው ከዛ ሁሉ መጥፎ ነገር በኋላ አሁንም ድጋሚ በየዋህነት ወንድሜ ብዬ እንድጠራ ነው የምፈልገው? እሱ ደግሞ መቼም አይሆንም። ወይ እስኪ ሜርሲ ከትላንትና ጀምሮ ስለ እዝራ ልታወሪ የፈለግሽው ምንድን ነው? እስኪ ልብ ካለው እዚህ ቤት ውስጥ ለአንድ ጊዜ እንኳን እውነተኛ ወንድም ሆኖ ያሳየኝ። እኔ እኮ ነኝ ከልጅነታችን ጀምሮ መሳሳለት። እሱ ግን ሁሉ ጊዜ በልብ ውስጥ ክፋትና ምቀኝነት ብቻ ነው ያለው። በቃሽ ሜርሲ በቃሽ። እባክህ አባዬ ህመሙ እንዳያገረሽብኝ። በዚህ ነገር ደግሞ አትበሳጭ። ይህ አታስመስል እባክህ ውሸታ። እስከ ዛሬ ድረስ አንተ ያባትህ ጥሩ ልጅ እኔ ደግሞ መጥፎ ተብዬ የተሳልኩት ይበቃል። እሺ ቆይ ምን ተባልሽና ነው እንደዚህ የምትሆኚው? ወይስ ገና ክሱ ስላላበቃ ወደ እስር ቤት እወረወራለሁ ብለሽ ፈራሽ? ሲጀመር እኮ ያንተ ፍላጎት እኔን ከዚህ ቤት አርቀህ ሙሉ የቤተሰባችንን ሀብት መውረስ ነው። ሜርሲ ምን ማለት ነው? የቤተሰቡ ሀብት ማለት እዝራ የቤተሰቡ አባል አይደለም ማለት ነው? እሱን እንኳን እርግጠኛ አይደለንም አይደል እንዴ ሜርሲ? ሲጀመር እኔ ከዚህ በላይ እዚህ መቆየት ፍላጎቱም የለኝም። ቆይ አባዬ ከኔ ማወቅ የምትፈልገው ሚስጥር ምንድነው? እባክህ አባዬ ነገር ምንድነው ከኔ ማወቅ የምትፈልጊው? ምን ተፈጥብኛል? ልብ አውቃለሁ። አንቺ ቀይስ ዝም በይ። የዚህ ሴራ ጠንሳሽ አንቺ ነሽ። አይ አልገለሽ አባዬ